ምንድነው የጸሎት ህይወታችን እንዲዳብር ያደርጋል። ጸሎት የምንጸልየው በበገና ስንጸልይ እንግዲህ እውነት የሆነውን ጸሎት እንጸልያለን። ራሱ በኢትዮጵያውያን የነበረ እንደነበረ አንዳንድ ጥናቶች በመጽሐፍ ቅዱሳችን በብሉይ ኪዳን በኦሪት ዘፍጥረት ምዕራፍ 4 ከቁጥር 19 ላይ እንደሚያሳየን አንድ በገነኛ በገናውን አንስቶ ከመደርደሩ በፊት ያደረጋቸው የሚገባ ነገሮች አሉ። የመጀመሪያው በገናችንን አክብር። ገናም ደግሞ በሰማይ ያለ የሚዘመርበት ምስጋና እንደሆነ ደግሞ ዮሐንስ ራእይ ላይ ተቀምጧል። ስለዚህ ሰማያዊው ነው የሆነ ዝማሬም ወይም አገልግሎት በምድር እንድንለማመድ ያደርጋል። ልጅ የልብ ምት ደግሞ ከ7.8 ወይም ደግሞ 60 ድግግሞሽ በላይ ምትጋ ካለው ጋር ከ50 እስከ 60 ባለው ውስጥ በመሆኑ ለሰው ልጅ ልብ ምት ላይ ቀረብ ማለቱ ለየት ያደርጓል። ሌሎች የዜማ መሳሪያዎች እንደምናውቀው ጆሮች ሲሰማቸው በገና ደግሞ ለየት ባለ መልኩ ልብ ጋር ቀረብ ብሎ ለልብ መሰማቱ እንደ ሮያል ማጀስቲካል ሚውዚካል ኢንስትሩመንት ተብሎ ለተከበሩ ለመኳንንት ለነገስታት ተብሎ የሚወጣ ወር ተራ ባልሆነ ቀን የሚዘመርበት የዜማ ምሳሌ ያክል አፄ ቴዎድሮስን ብንመለከት እርጎዬ የምትባል በገና እንደነበራቸው ይነገራል። የመጀመሪያው ዜማ አባታችን ሆይ ይባላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ ስምህን ለመጥራት ለማመስገን ላበቃኸኝ አምላክ ክብር ምስጋና ይድረስ። ሰላም ለእናንተ ይሁን የተወደዳችሁ የአጌዮስ ቻናል ተከታታዮች። እንግዲህ አጌዮስ ቻናል ከተጀመረ ጀምሮ ሰፊ የሆነ የኦርቶዶክሳዊ ትምህርቶችን ፖድካስቶችን ለእናንተ ለማቅረብ ዝግጅቱን አጠናቆ መጥቷል። እናንተም ደግሞ ዝግጅቶቻችንን በመከታተል ለሁሉም ደግሞ ተደራሽ እንዲሁ ሼር በማድረግ ደግሞ የክርስቲያናዊ ግዴታችሁን ትወጡ ዘንድ ደግሞ እናሳስባለን። አኪያ ነኝ። ዛሬ ላነሳው የወደድኩት ቅዱስ የሆነውን በገና ነው። ምን ያህሎቻችሁ ስለ በገና ታውቃላችሁ? በበገናስ ደግሞ ምን ያህሎቻችሁ ተጠቃሚ ሆናችኋል? ይሄ ቅዱስ የሆነው በገናስ ደግሞ ምን ያህሎቻችንን ፈውስና ረድኤትን ሰጥቶናል የሚለውን አጠር ባለ መልኩ እንወያያለን። እስቲ ስለ በገና ምንነት አጠር አድርገን እንወያይ። በገና ማለት ምን ማለት ነው? ከየት ነው የመጣው? መጽሐፍ ቅዱሳዊ አንድምታውስ ምንድነው የሚለው እንነጋገር። በመጽሐፍ ቅዱሳችን በብሉይ ኪዳን በኦሪት ዘፍጥረት ምዕራፍ 4 ከቁጥር 19 ላይ እንደሚያሳየን ከሆነ የዮባል ልጆች የተባሉት የበገና አባቶች እንደነበሩና በሐዘንን ጊዜ ይጠቀሙበት እንደነበረ መጽሐፍ ቅዱሳችን በሰፊው ያትተልናል። መጽሐፍ ቅዱሳችን አዳም ያባልን ወለደች፣ እርሱም በድንኳን ለሚቀመጡት የዘላኖች አባት ነበረ፣ የወንድሙም ስም ዮባል ይባል ነበረ፣ እነርሱም በበገናና መለከት ለሚይዙት አባት ነበር ይላል። በገናም ለመጀመሪያ ጊዜ እንግዲህ የደረደሩት የዮባል ልጆች የላሜ ልጆች እንደነበሩ መጽሐፍ ቅዱሳችን ይናገራል። ከዛ በኋላ ባለው ግን በሰፊው ሁኔታ የተነገረለት ስለ በገና በልበ አምላክ ቅዱስ ዳዊት ነው። በልበ አምላክ ቅዱስ ዳዊት እንግዲህ በመጽሐፈ ዳዊት አንድምታ ላይ ከ7 ዓመቱ ጀምሮ በእረኝነት ጊዜ ላይ ይደረድር እንደነበረ እግዚአብሔርም አምላኩን ያመሰግን እንደነበረ በእረኝነቱም እግዚአብሔር በዛው ለእስራኤል ሕዝብ ሲሆን ዘንድ እንደመረጠው ይናገራል። በ12 ዓመቱም ደግሞ በነብዩ ሳሙኤል ከተቀባ በኋላ ምስጋናን ከነግስና ጋር ሳያስተጓጉል እንደቀጠለ ደግሞ መጽሐፍ ቅዱሳችን ይናገራል። በዚህም ደግሞ ወደ 150 የሚደርሱ ዝማሬዎችን በበገና እንደደረሰና እስከዛሬ ድረስ የጸሎት ራችን ዋና መጠቀሚያ እንደሆነ መጽሐፍ ቅዱሳችን ይናገራል። እንግዲህ ስርወ ቃሉ ምን ማለት ነው ወደሚለው ደግሞ እንምጣ። ስያሜው ምን ማለት ነው በገና ማለት የሚለው እንነጋገር። በገና እንግዲህ በሊቀ ሕሩያን በላይ መኮንን እንደሚናገሩት ከሆነ በገና ማለት ቃኘ፣ መታ፣ ደረደረ የሚል ሲሆን በገና በቁሙ ደግሞ 10 አውታር የዜማ መሳሪያ እንደሆነ ይናገራሉ ማለት ነው። ሌላው ደግሞ ትንሽ አጨቃጫቂ የሚሆነው በገናና እንዚራ የሚሉ ቃላቶችን ነው። በመጽሐፍ ቅዱሳችን እንዚራ በገና ነው ወይስ ደግሞ በገናን የሚተካ ሌላ የዜማ መሳሪያ ነው ወይ የሚለው ትንሽ ጥናት የሚያስፈልገው ነገር ቢሆንም ባለቃ ኪዳነ አማርኛ የቃላት ፍቻቸው ላይ እንደሚናገር ከሆኑ
በገና ማለት የዜማ ምስጋናው ሲሆን እንዚራ ደግሞ የዜማ መሳሪያው ነው ብለው ያስቀምጣሉ። ስለዚህ እንዚራ ማለት የበገና የዜማ መሳሪያው በቁሙ እንደማለት ነው። በገና የምንለው እንግዲህ በኢትዮጵያውያን ትውፊት ውስጥ ሁለት አይነት የአመጣጥ ታሪክ አለው ተብሎ ይነገራል። የመጀመሪያ የሆነው በራሱ በኢትዮጵያውያን የነበረ እንደነበረ አንዳንድ ጥናቶች ያስቀምጣሉ። ግን ግልጽ የሆነ የተገኘ ወይም ደግሞ አርኪኦሎጂካዊ የሆነ ወይም ደግሞ የተቀመጠ ነገር ባይኖርም ከ5000 ዓመት ጀምሮ ኢትዮጵያውያን ይጠቀሙበት እንደነበረ በሰፊው የውጭ አጥኚዎች ይናገራሉ። ሌላኛው ደግሞ ሁለተኛው መላምት ደግሞ የሚሆነው በቀዳማዊ ምኒልክ ጊዜ ከታቦተ ጽዮን ጋር ከመጡት የንዋያተ ቅዱሳን መካከል አንዱ በገና ነው የሚል መላምት ያስቀምጣል። ይህም ከመጽሐፍቶች እንኳን ብንመዝነው ከታሪክ አንድምታ ትንሽ አብላጫውን የሚይዝ ነው። ግን በሁለቱም መካከል ላይ ሰፊ ጥናት የሚያስፈልገው ነው። ሌላኛው ደግሞ አርጋኖን በገና ከሰሩት ረዳት ፕሮፌሰር ብርሃኑ ላይ የሚነሳው በገና ባለ 150 አውታር ያለው ኢትዮጵያ ውስጥ ነበር የሚለው ነው። ያኛው ትንሽ አጨቃጫቂ የሚሆነው ነገር ምንም አይነት የአርኪኦሎጂ ወይም ደግሞ የድንጋይ ላይ ምስልም ሆነ ምንም የተገኘለት ነገር የለም። ከዛም ላይ ትንሽ አሳማኝ ሊሆን የሚችለው ከሃርፕ ጋር የሚመሳሰል መሆኑ ነው። እንግዲህ ይህንን ታሪክ የምታገኙት መዝሙረ ዳዊት አንድምታ ላይ የመጨረሻው 150 ላይ ሰብሖ ለእግዚአብሔር በእንዚራ ወበገና የሚለው ላይ ያንን አንድምታ ሲፈታው በገና እንደነበረ ወይም እንዚራ ተራ ብሎ ይጠራውና ባለ 150 ግን ጥብልቃና የሚል ነበረ ብሎ ያትታል። ይህን እንግዲህ ስንመለከተው ጥብልቃና የሚባል ወደ ኢትዮጵያ መጥቶ ነበር ሲል በኢትዮጵያን የማይታወቅ እንደነበር ይናገራል። ስለዚህ አመሳሰሉን በራሱ ጥብልቃና የሚለው ወደ ሃርፕ ይሄዳል ማለት ነው። ሃርፕ በራሱ ቤተክርስቲያናችን አንድ ዜማ መሳሪያ አድርጋ የምታከብረው ነው፣ ግን አገልግሎት ለኛ አይሰጥም። ሌላው ዓለም ግን አገልግሎት ላይ ይሰጣል። ለውም እንደ ሮያል ማጀስቲካል ሚውዚካል ኢንስትሩመንት ተብሎ ለተከበሩ ለመኳንንት ለነገስታት ተብሎ የሚወጣ ወር ተራ ባልሆነ ቀን የሚዘመርበት የዜማ መሳሪያ እንደሆነ ያስቀምጣሉ። መነሻው የሃርፕ በግብጽ ተብሎ ይነሳል። ከኬኖን ጋር የተለያየ ናቸው። ግን በራሱ በግርድፉ ብንመለከተው ሃርፕ የቀንበሩ እንደዚህ ጋድም የሆነ ከኢትዮጵያን ጋር ፍጹም የማይመሳሰል ነው። ወደ ዋና ኮንሰፕሽናችን ስንመለስ ደግሞ በገና በኢትዮጵያን ታሪክ የተለያየ ድንቅ የሆነ ከነገስታትም ጋር የተቆራኘ ነው። ይህም ደግሞ ለምንድን ነው ቢባል ከሚሰጠው ሰላምና ከሚያጸናው ሞትንም ደግሞ እንዳለ ስለሚያስገነዘብ የጌታ ሕማምንም ስለሚገልጽ በገና የንጉስ ምስጋናም ተብሎ ይገለጻል። የንጉስ ምስጋና የሚባለው አንደኛው ምክንያት ልበ አምላክ ቅዱስ ዳዊት ይጠቀመው ስለነበረ በራሱ ለራሱ ባለ 10 አውታር ለዜማ አገልጋዮቹ ለነበሩት ደግሞ ባለ 8 አውታር አርጎ ይሰጥ እንደነበረና ይዘምር እንደነበረ ስለሚያስቀምጥ የንጉስ ምስጋና ይባላል። በዚህም የተነሳ መዝሙረ ዳዊት ስንጸልይ 10ሩ ምስጋና አንድ ንጉስ እያልን እንጠራዋለን። ሁለተኛው ደግሞ ምክንያት የሚሆነው ነገስታት በኢትዮጵያ ውስጥ ይጠቀሙባቸው የነበረው አንደኛ የዜማ መሳሪያ የነበረው በገና በራሱ ነው። ለምሳሌ ያክል አጼ ቴዎድሮስን ብንመለከት እርጎዬ የምትባል በገና እንደነበራቸው ይነገራል። እርጎዬ የምትባለው በገና በከፋቸው ጊዜ ወደ አምላካቸው ጸሎት በወደዱ ጊዜ ይጠቀሙባቸው እንደነበረ ይናገራል ማለት ነው። እነሱም ብቻ ሳይሆኑ ብዙ የሆኑ ነገስታቶች የራሳቸው ደርዳሪዎች እንደነበራቸው ይነገራል። ከአንዱ መካከል ራሳሊ ከነበራቸው አንድ የራሳቸው በገነኛ እንደነበረ ይናገራል። በዚህም ደግሞ አባቶቻችን አባ ግራኝ ሞተ የሆዴ ወዳጅ የሚያበላኝ ጮማ የሚያጠጣኝ ጠጅ እያሉ ስለ ራሳሊ ይታርኩ ነበረ። ያም ራሳሊ የተባሉትም ደግሞ ስለ አጼ ቴዎድሮስ አሟሟትም በደንብ የሚያትተው አንደኛው የዜማ ክፍል ነው ማለት ነው። ስለዚህ ነገስታት በራሱ ሲጠቀሙባቸው ስለነበረ በራሱ በገና የንጉስ ምስጋና ተብሎ ይጠራል። ከላይቶ መስገን ቅዱስ ስምህ መንግስትህ
በገና እንግዲህ ምን የተለየ ነገር አለው ከሌላ የዜማ መሳሪያዎች ከክራር ከመሰንቆ ከዋሽንት ከከበሮ ምን የተለየ ነገር አለው ካላችሁ ሙሉ ለሙሉ ከብሉይ ጀምሮ እስከ ራእይ ድረስ ያለው የተተነተነለት ሰፊ ቦታ ላይ የተጠቀሰ የዜማ መሳሪያ መሆኑ አንደኛው ለየት ያደርጓል። ሌላኛው ደግሞ ለየት የሚያደርገው በገና በራሱ ከቁሙ እንደዚህ ጀምሮ ስትመለከቱ ከብሉይ ጀምሮ እስከ አዲስ ኪዳን ድረስ ነገረ ክርስቶስን ነገረ ማርያምን በሰፊው ያትትልናል ማለት ነው። አንድምታው ወይም ደግሞ የበገና ክፍላቶቹ በደንብ ይናገሩልናል። ስለዚህ በራሱ ሰፊ ሆነ ምስጢራዊ ስለሆነ ለየት ያደርገዋል። ሌላው ደግሞ በራሱ ንዝረቱ እንደ ረዳት ፕሮፌሰር ጥናት ከሆነ እስከ 12000 ሄርዝ ድረስ የሚሄድ ከሌሎች ዜማ መሳሪያቶች ንዝረት ደግሞ የሚበልጥ ነው። እንዲሁም ደግሞ የሰው ልጅ የልብ ምት ደግሞ ከ7.8 ወይም ደግሞ 60 ድግግሞሽ በላይ ምት ጋር ካለው ጋር ከ50 እስከ 60 ባለው ውስጥ በመሆኑ ለሰው ልጅ ልብ ምት ላይ ቀረብ ማለቱ ለየት ያደርገዋል። ሌሎች የዜማ መሳሪያዎች እንደምናውቀው ጆሮች ሲሰማቸው በገና ደግሞ ለየት ባለ መልኩ ልብ ጋር ቀረብ ብሎ ለልብ መሰማቱ እርኩሳን መናፍስትን ማራቁ ደግሞ ከሁሉ ለየት የሚያደርገው ነው። በገና ጠቃሚታዎቹን በዚሁ አያይዘን ስንመለከት ለመጀመሪያው ፈውስ መስጠቱ ነው ለየት የሚያደርገው። ፈውስ ይሰጣል ስንል እንግዲህ የመጀመሪያው ልበ አምላክ ቅዱስ ዳዊት ለፈውስ መሳሪያ ከተጠቀመበትና ከሀብቶቹ መካከል ሀብተ ፈውስ ተብሎ ሀብተ በገና ተብሎ ከተሰጠው ሀብቶች መካከል አንዱ ነው። ንጉሥ ሳኦል በጨነቀው ጊዜ በገና ደርዳሪ አምጡልኝ ብሎ ይደረድርለት እንደነበረ ከላዩም ላይ የነበረው ርኩስ መንፈስ ይርቅለት እንደነበረው ቅዱስ መጽሐፍ ቅዱሳችን ያስቀምጣል። ስለዚህ እርኩስ መናፍስትን ማራቁ በገና በራሱ የዜማ መሳሪያ ብቻም ሳይሆን ንዋያተ ቅዱሳን ብለን እንድንመድበውም ያደርገናል። ሌላው ደግሞ አሁን ላይ ባለው የቴራፒ አገልግሎት መሰረት በገና በብዙ የአእምሮ ህሙማን ላይ በብዙ በሱስ በተያዙ ሰዎች ላይ በጣም የሚያጽናና የሚያበረታ የሚያረጋጋ በመሆኑ በገና ለፈውስ እንደሚያገለግል ይሄ በጣም በቂ ማሳያ ነው። በበገና እንግዲህ ስንጠቀም የምናገኛቸው ነገሮች ምንድነው? የጸሎት ህይወታችን እንዲዳብር ያደርጋል። ጸሎት የምንጸልየው በበገና ስንጸልይ እንግዲህ እውነት የሆነውን ጸሎት እንጸልያለን ማለት ለምሳሌ ያህል ወንድማችን ይቅር እንድንል ስንል ወንድማችን ወይም ደግሞ ይቅር እንዳልን ስንል እውነት ይቅር ማለት እንዳለብን በገና በደንብ ያስተምረናል ማለት ነው። ሌላኛው ደግሞ እውነተኛ የሆነውን የክርስቶስን ሕማም እያሰብን እንድንጸልይ ይረዳናል። ለምሳሌ ያክል ከበገና ድርደራዎች አንዱ የሆነውን ስንመለከት ግርፍ የምንለው አለ፣ በቀጣይ የምንመለከተው ማለት ነው። ግርፍ የሆነውን ድርደራ ስንመለከት የክርስቶስ ሕማምን እናስባለን። ከላይ ወደታች መውደቁን፣ በገመድ መጎተቱን፣ ስለኛ መገረፉን የምናስብበት አንደኛው ድርደራ ግርፍ የምንለው ድርደራ ነው። በዚህም የክርስቶስ ሕማምን የክርስቶስን ስቃይን እያሰብን በእውነት በሆነ መመሰጥ ውስጥ ከእግዚአብሔር ጋር ትክክለኛውን የጸሎት ህይወት እንድናደርግ በገና በደንብ ያግዘናል። ሌላኛው በገና በጣም የሚጠቅመው ወይም አንድ በገነኛ በበገና ህይወቱ ላይ ከሚያገኘው ነገር ውስጥ ምንድነው? ከሚስጥራት ተካፋይ እንዲሆን ያደርገዋል። ይህም ደግሞ የመዳን ቀን አሁን ነው የሚለውን የጌታችን ቃልን እንድንፈጽም ያደርገናል ማለት ነው። ወይም ደግሞ በዮሐንስ ላይ ወንጌል ላይ እንደተገለጸው ምዕራፍ 6 ከቁጥር 54 እስከ 56 ስጋዬን የበላ ደሜን የጠጣ እኔ ከእርሱ ጋር እኖራለሁ እርሱም ከእኔ ጋር ይኖራል የሚለውን የጌታችን የመድኃኒታችን ኢየሱስ ክርስቶስ ፍጹም የሆነውን ቃል እንድንፈጽም ያደርጋል። አንድ በገነኛ ከሚስጥራት እንግዲህ መካፈል ግዴታው ነው። ከሚስጥረ ንስሐ ከሚስጥረ ቁርባን ማለት ነው። ስለዚህ ይህንን እውነተኛ የሆነው ወደ አማናዊ የሆነውን የክርስትና ህይወት ያመጣዋል። ይህ በገና ለየት ከሚያደርገው ከሌላ የዜማ መሳሪያዎች ጠቀሜታው አንደኛው ነው። ሌላው አገልግሎቱ አማናዊ አገልግሎት ነው። ወይም በምድር የሚቆም ብቻ አገልግሎት አይደለም። ሁሉም አገልግሎቶች በቤተክርስቲያናችን ተምሳሌትነታቸው ከሰማይ የተቀዱ እንደሆነ አባቶቻችን ያስተምሩናል። ማህሌቱ፣ ወረቡ፣ ዝማሜው ሁሉም ምስጋናዎች ከሰማይ የተቀዱ ከኪሩቤሎች ከ24ቱ ካህናተ ሰማይ እንደተወሰዱ ይናገራል።
ልክ በገናም ደግሞ በሰማይ ያለ የሚዘመርበት ምስጋና እንደሆነ ደግሞ ዮሐንስ ራእይ ላይ ተቀምጧል። ስለዚህ ሰማያዊው ነው የሆነ ዝማሬም ወይም አገልግሎት በምድር እንድንለማመድ ያደርገናል። ውሉደ ዳዊት ከሆነን ደግሞ ወይም ደግሞ የዳዊት ልጅ ከሆነን የምስጋና ሀብትንም ከተረከብን ይህንን ሀብትን ደግሞ በምድር ተለማምደን በሰማይ አባታችን ዙፋን ላይ ደግሞ እንድንዘምር ይረዳናል ማለት ነው። በገና እንግዲህ ዘርፈ ብዙ የሆነ ጠቀሜታዎች አሉ። በዚህ ሰዓት ላይ እንዲህ ነው ብለን ልናብራራቸው የማንችለው ማለት ነው። ግን በበገና ውስጥ ምን አይነት ህይወት መታደስ እናገኛለን የሚለው የእውነተኛ የሆነ ምስክርነትን በቀጣይ እንመለከታለን ከተለያዩ በገናኞች ጋር። በበገና ህይወት ደግሞ በጣም ብዙ ከተጠቀሙ እህት ወንድሞች ጋር የእውነተኛ የህይወት ምስክርነትን ይዘንላችሁ እንቀርባለን። ለዛሬ ግን ይህንን ይመስላል። አጊዮስን ፎሎ በማድረግ ሰብስክራይብ በማድረግ ሌሎች እንዲደርስ ደግሞ ሼር በማድረግ የክርስቲያናዊ ግዴታዎችን ይወጡ። ኮሜንት ላይ ደግሞ ቀጣይ እንዲሰራላችሁ የምትፈልጉትን ነገር አስቀምጡልን። ሰላም እግዚአብሔር ከእናንተ ጋር ይሁን።